ሁሌ በህይወታችን ውስጥ ሊኖር የሚገባ ነው። ደግነት ሁሌ ሊኖር ይገባ እና ደግነት ደግሞ በመስጠትና ባለመስጠት ብቻ የሚመነዘር አይደለም። ከፊት አለማሳየት ደግነት ነው። ሰዎች መተናነስ ደግነት ነው። ከኩራት ራስን ዝቅ ማለት ደግነት ነው እና ደግነት በመስጠት ብቻ አይመዘንም። አይ መስጠት በብር በመስጠት በገንዘብ መስጠት ብቻ ሳይሆን ፊትህንም በደግነት በመስጠት በሻሻ በመስጠት ደግነት ነው። አንተ ሰዎችን ቅፍ አድርገህ ስትዘይራቸው ስትሰማቸው ስላቸው ዳውን ምንም ሳትለይ ይሄ ትልቅ ደግነት ነው። በሰዎች ላይ ትልቅ ሀብት ነው የምትወርሰው። ከዚህም ደግሞ አልፈ ትልቁ ደግነት ችግራቸውን ምስጢራቸውን ልብ ብለሃቸው ሳታቋርጣቸው ስታዳምጣቸው ይሄ ትልቅ ደግነት ነው። እኔ እንደዚህ አጋጥሞኛል። ያለቅሳሉ ሰዎች እኔም ምስኪን ድሃ ብቻ አይደለም ሀብታሞችም በጣም ምሁራዎችም ይሁኑ ዶክተሮችም ይሁኑ በግል ሹራ ይመጣሉ እና ሳዳምጣቸው ያለቅሳሉ። በኋላ እንዴት ለምን ታለቅሳለህ ስላቸው እኛ ኡስታዝ አለ በቃ ውስጣችን ያለውን ነገር ስላዳመከን ብቻ ነው ያስደሰተን ይላል። እንግዲህ በማዳመጥ ብቻ አስደሰተው ሰውየው። ወላሂ እዚህ አይነት ነገር በህይወቴ በጣም 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 የሚያጋጥሙ ያየኋቸው ናቸው። ከትልቅ እስከ ትንሽ ያጋጥሙ ናቸው በህይወቴ ውስጥ ላይና በማዳመጥ ብቻ